አፋን ኦሮሞ ክፍል 1 ፊደላት አፋን ኦሮሞ የላቲን አልፋቤቶችን በመጠቀም ቁቤ በመባል የሚታወቀውን የአጻጻፍ ስርዓትን ይጠቀማል። በአፋን ኦሮሞ ውስጥ ያሉት ፊደላት ደግሞ በሶስት ይከፈላሉ። የመጀመሪያዎቹ አናባቢ የሚባሉት ናቸው። 5 ፊደላቶችን ያጠቃልላሉ። ሁለተኛው 21 ተናባቢዎች፣ ሶስተኛው ደግሞ 7 ድርብ ፊደላት ናቸው። አናባቢ ወይንም በአፋን ኦሮሞ ዱበቺስቱ የሚባሉት ኤ ኢ አይ ኦ ዩ በማለት በእንግሊዘኛ የምናውቃቸው ሲሆኑ በአፋን ኦሮሞ ሲነበቡ ደግሞ አ ኤ ኢ ኦ ኡ ናቸው። ተነባቢ ወይም በአፋን ኦሮሞ ዱቢ ፈማ የሚባሉት ደግሞ ባ ጫ ዳ ፋ ጋ ሀ ጃ ካ ላ ማ ና ፓ ቃ ራ ሳ ታ ኡ ቫ ዋ ጣ ያ ዛ ናቸው። ድርብ ፊደላት ወይንም ደግሞ በአፋን ኦሮሞ ቁቤ ደቻ የምንላቸው ቻ አ ኛ ጳ ሻ ጻ ዣ ናቸው። እያንዳንዶቹን ፊደሎች ከምሳሌ ጋር በምንመለከትበት ጊዜ የመጀመሪያው አ ሲሆን ምሳሌውም ደግሞ አርባ ወይንም ዝሆን፣ በመቀጠልም ባ ለምሳሌ ደግሞ በሪ ወይም ጠዋት፣ ጫ ምሳሌውም ደግሞ ጫሌ ወይም በለጠ፣ ዳ ምሳሌውም ዳክዬ ወይንም ዳክዬ፣ ኤ ለምሳሌ ኤጌ ወይንም ጭራ፣ ፋ ፈርድ ወይንም ፈረስ፣ ጋ ምሳሌውም ጋለ ወይንም ግመል፣ ሀ በምሳሌውም ሀዳ ወይንም እናት፣ ኢ ለምሳሌ ኢጃ ወይንም አይን፣ ጃ ጃርሳ ወይንም ሽማግሌ፣ ካ ለምሳሌ ከሮራ ወይንም እቅድ፣ ላ ሌንጫ ወይንም አንበሳ፣ ማ መና ወይንም ቤት፣ ና ምሳሌው ናቻ ወይም አዞ፣ ኦ ለምሳሌ ኦጉማ ወይም ጥበብ፣ ፓ ለምሳሌ ፓፓያ ወይንም ፓፓያ፣ ቃ ለምሳሌ ቀዌ ወይንም ሽጉጥ፣ ራ ራፉ ወይንም ጎመን፣ ሳ ሰሬ ወይንም ውሻ፣ ታ ታኡ ወይንም መቀመጥ፣ ኡ ኡሌ ወይንም ዱላ፣ ቫ ቪዛ ወይንም ቪዛ፣ ዋ ዋቀ ወይንም አምላክ፣ ጣ ጥያ ወይንም ቀስት፣ ያ ያዳ ወይንም ሐሳብ፣ ዛ ዜሮ ወይንም ዜሮ፣ ቻ ለምሳሌ ቻፓ ወይንም ማህተም፣ ጣ ጠጣ ወይንም ቂቤ፣ ኛ ለምሳሌ ኛቹ ወይንም መብላት፣ ጳ ጳጳሪ ወይንም ቦሎቄ፣ ሻ ሹቢሱ ወይንም ማሸብሸብ፣ ጻ ጽጌሬዳ ወይንም ጽጌሬዳ፣ ዣ ዣንጥላ ወይንም ዣንጥላ። እናመሰግናለን። ማንኛውም አይነት ጥያቄ ካሉት ከኩ ኦፊሻል ብለው በኩኮሌክቲቭ@gmail.com ኢሜል አድራሻችን መልእክቶን ይላኩልን። እናመሰግናለን።